እንዴናችሁ ውድና የተከበራችሁ የቻናል ቤተሰቦች ዛሬ ለእናንተ መጥናን እናንተ ፈታ ዘና ያደርጋችኋል እንዲሁም ደግሞ ቁም ነገር ያስጨብጣችኋል ብዬ ማስበው ቪዲዮ ይዤላችሁ ቀርብ ያለው በእነዛ ቪዲዮዎች ላይ አብረን ሪያክት የምናደርግባቸው ይሆናል። አብራችሁ ቆዩ። የረሳሁት ጉዳይ በብዙ የበጎ ስራዎች የምናውቀው ማስተር አብነት በጸና ታሟል። የኢትዮጵያ ሕዝብ ጸሎት እንዲያደርግልኝ ሲል ጠይቋል። ታዲያ ሁላችንም ባለን ሃይማኖት ጸሎት እያደረግን ከጎኑ እንድንቆም እያልኩ መልእክቴን አስተላልፋለሁ። እስቲ እችኛዋን ቪዲዮ አይተናት የምንመለስ ይሆናል። ወደ ቪዲዮ። በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃቸዋል። እግዚአብሔር ልጅ ይፈልጋለሁ ለሌላ አገልግሎት ብሎ ቢጠራኝ እንኳን እግዚአብሔር ለኔ የሰጠው ሁሉ ለድሃው ይሆናል። አብነት ህይወቱ ይናገራል። አብነት ኑሮ ይናገራል። ከዚህ በኋላ ሁሉ ነገር በቃኝ፣ እኔ አልፈልግም በቃኝ። የኔ መነሻም መጨረሻዬም እግዚአብሔር ነው። የኔ ክብር ወይ ጊዜ በጣም ማን እሷ ነች ቢባል ማን ያምናል? እስቲ ወደ ቪዲዮ ላይ የኮተኒ ቆንጆ ላይ ያለሽው አንቺ ነሽ አይደል? ማርያምን በይ እዛ ፎቶ ላይ ያለሽው የድሮ የድሬዳዋ ቆንጆ እና ታዲያ አሁን ግን ማንም ረስተውሻል። ማን ያቀኛል? አሁን አንድ ሰው የሆነ ነገር አርግላት ካለኝ ማለት ነው ይሄው አድራሻዬ እዚህ ጋር ነው። ኤልያስ ይባላል ስሜ፣ ያዡ ስሜ በዚህ ጋር ተላልፋለሽ አይደል? ማይ የቱ ጋር ነው ቤትሽ? አሁን ቅርብ እዚህ ገባ። እዚህ ጋር አሁንም ውበትሽ እንዳለ ነው። ለኛሽ እንወድሻለን እናት፣ ክበሪልን፣ ኑሪልን። አየኝ ማይ ያስለቀሰ ገንዘብ ነው አይደል? ይቀየራሉ እኮ ነገሮች እኮ ይለወጣሉ። እውነቴን ነው። እንደዚህ አትሁን። ብቻ ግን ወደ ቪዲዮ ማድረው እዚህ ቤት ውስጥ ነው እንግዲህ ማድረው ማለት ነው። ደህና ስራ አገኝና ስራዬን እየሰራው ብዙ ነገር አስብና ከዚህ ቤት ውስጥ አንድ ቀን በቃ ነገሮችን አስተካክዬ ብዬ አስብና ወይ ስራው ይቋረጣል ወይ ይቆማል። ማስበው ማቀደው ነገር ጭልም ይልብኛል። ማነው ይህን ስሜት የሚያውቀው? ማነው? ጋይስ ጸሎት አድርጉልኝ። በቃ ተስፋ ቆርጫለሁ። ጌታ ምስክሬ ነው የምላችሁ። እኔ ተስፋ ቆርጫለሁ። በቃ እኔ የማዝነው ለእናቴ ነው። እናቴ ይቅርታ አድርግልኝ፣ እኔ ልጅሽ ተስፋ ቆርጫለሁ። ይህ ቪዲዮ የመጨረሻ ሊሆን ይችላል። የመጨረሻ እኔ አልቻልኩም። በቃ የማስባቸው የማቀዳቸው ነገሮች ሁሉ ጭልም እያሉብኝ። ያስለቀሰ ገንዘብ ማጣት ነው አይደለ? አንተ ጋር እኮ ማንም ጋር የሌለ ጤና አለ። ከምንም በላይ ማለት ነው። ገንዘብ ጤናን ይገዛል እንዴ? አይገዛም። ታዲያ አንተ ወጥተህ ከገባ አንድ ትልቅ ነገር ነው። ፈጣሪ ጠይቀው ይሰጣል። ከፈጣሪ ጋር ጥሩ ሊንኬጅ ይኖርህ። ማን ኮሜንት የምጽፉ ሰዎች ግን ለምን በዚህ ልክ ይወረዳችሁ ትሆናላችሁ? በእኔ መጣለች ቻንስን እንዲጠቀም ብዬ ነው። ልጁን ለመርዳት ፈልጌ ነው እንደዚህ እያረኩ ያለሁት። ቻሌንጅ እንዳያመልጠው ብዙ ነገር እያረግን ያለ ነው። ልጁ ከዛ ህይወት እንዲወጣ በቃ ትምህርት እንዲማር ቤተሰቦቹ ጋር ደግሞ ያለው ነገር ስራም ሆነ ምንም ሆነ ጀምሮ እንዲኖር እዚህ ያለው ነገር እንዳይኖር ብዬ ነው እንደዚህ እየለፋ ያለሁት። ለምን በዚህ ልክ ትወርዳላችሁ? ለምን በዚህ ልክ ሰውን ታስከፋላችሁ? እኔ እንደዚህ ብዬ ቪዲዮ መስራት ፈልጌ አይደለም፣ ግን አንዳንድ ኮሜንት የምጽፉ ሰዎች አላችሁ። ከምር ለምን በዚህ ልክ ሰውን ለማስከፋት ትፈልጋላችሁ? ለምን ሰው ሲረዳ እንደዚህ ምቀኛ ለምን ትሆናላችሁ? ሰው እኔ በጣም ነው የከፋኝ። ኮሜንት በጣም ነው የማየው፣ በጣም ነው የማነበው ኮሜንት። አንድም ስተት የለውም። በርካታ ሰዎች አሉ በሰዎች ሞራል ላይ የሚራመዱ የሰዎችን ተስፋ እንዲቆርጡ የሚያደርጉ በኮመንት ሴክሽን ላይ እየገቡ የሚሳደቡ ቢያንስ እንኳን ሰው ቢሳሳት ለማረም ሲገባቸው ስድብ ዘለው በሰዎች ሞራል ላይ ተስፋ ቆርጠው እንዲያቆሙ። ቲክቶክማ ላንተ አይሆንም፣ ይሄማ ላንተ አይሆንም። የራሳቸውን ሳያውቁ የሰው የሚያማስሉ መጀመሪያ ራሳችሁን ወቁ፣ ከዛን ቀጥሎ ነው። ብቻ ግን እባካችሁ ኮመንት ሴክሽን ላይ የገባችሁ ተስፋ ሰውን የምታስቆርጡ ሰዎች እባካችሁ ልለምናችሁ አቁሙ። በዛ ላይ ደግሞ የ700 ሺህ ብር የምታውቋላችሁ የሚገባችሁ ሰዎች አሉ። የማይገባችሁ ሰዎች ደግሞ የ700 ሺህ ብር ቻሌንጅ ዋውጁ ሲያቀርበልን ገና ቻሌንጁ ሲመታ ነው አይደለ? ገና አሁን ምንም ነገር የሆነ የለም። 700 ሺህ ብር ታደረሹ ምናምን የምትሉ ሰዎች ማለት ነው። ይሄን
ዋውጁ ሲያቀርብ ከአንድ ሰው 3 ሆነም ከአንድ ሰው ከወጣን እኛ እናሸንፋለን ብለን እንደዚህ እየጣርና ያለው ኮፕሊንክ ሪፖስት አድርጉልኝ እያልነ ቪዲዮ በየቀኑ የምሰራው ልጁ ተጠቃሚ እንደሆነ ከዛ ህይወቱ ደግሞ እንዳይመለስ ይሄ ልጅ መማር አለበት ብዙ ነገር ማድረግ አለበት ብዬ ሰላሰብኩኝ ቀጥታ ሚዛን እንዳይመዝን ብዬ ያን ልጅ አንስቼ ስለረዳው ሲቀጥል ደግሞ በኔ መጥልኝ ቻንሶች እንዳያመልጦ ብዬ አብሬ እሱ ጋር እየተዛዞርኩኝ ስለሰራውለት ምንድነው እንደዚህ የሚያረጋችሁ ከመድ ለምንድነው እንደዚህ የወረደ አስተሳሰብ የምታስቡ ሰዎች ግን ጋሚ ደግሞ አለው ፈጣሪ ያሰብሽውን ያሳካልሽ ሁሉን ነገር ይሙላልሽ ፖዚቲቭ ቲንከር ፖዚቲቭ ያስባል